አላህ ካልተቀበለው ድካም ሊሆን ይችላል። አላህ የሚወደውን ስራ ያሰራል፣ እርሱ የሚቀበለውን ስራ። ቀጠሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሚን አልዓመሊ ማ ተርኩ። ዱንያ አድካሚ ናት፣ አድካሚ ናት፣ አሰልቺ ናት፣ አድካሚ። ይሄ አሁን አይደክምም? ጉዞ አይደክምም? አልደከማችሁ? እውነቱን ንገሩ። ደክሞናል፣ ይደክማል አይደል? ዱንያ ከዛ በላይ ናት። ስንት ያደከመች ያዝናት ስንል አመለጠች፣ አገኘናት ስንል ራቀች። አላህ ምን አለ? ኢነከ ካዲዑን ኢላ ረቢከ ከድሃን ፈሙላቂያን። አንተ እኮ ስትፈጠር ጀምሮ እየለፋ ልትገናኝ ነው። ሞላልኝ ልትል አይደል? የሞላለት የለም። የሞላለት ማለት ምን ማለት ነው ታውቃላችሁ? አላህ የሰጠውን ነገር ተቀብሎ አመስግኖ በመልካም ስራ ይቀየረ ነው። በቃ ከዛ ውጪ እቀጥላለሁ ካለ ይያዛል። ዱንያ አያዝ እቺ ዱንያ አድካሚ ስለሆነች የአላህ መልእክተኛ ዱዓቸውን ምን አሉ? አላሁመ ሀዊን ዐለይና ሰፈረና ሀዛ። ጉዞ እንደ አድካሚ ነገር ነው። አግራው አሉ። ይሄንን ጉዞ አግራራለን። ሀዊን ዐለይና በቃ እንደው ገር አድርገው አታድክመና። አያድክመን አላህ አያድክመን። እዚሁ የሚያዝ ሪስክ፣ የሚጨበጥ ሪስክ፣ የማይቆጠር ሲኖትራክ የማይዘው ሪስክ ታውቃለህ? አለ ማን ቆጥረው ማያልቅ ሪስክ አላህ ይስጠን። የኢማን የአፍያ የዕልም ሪስክ አላህ ይስጠን። አሁን ይሄን ያደረጉ ሰዎች እጅ ብቻ ላሉ የአላህ መልእክተኛ ቀጠሉና ወጡ ያና ቡዕደሁ አሉ። ጉዞ ደግሞ ረጅም ነው። ጌታዬ ጠቅለል አድርጓል። አሁን እኔ ሳወራ ስንት ኪሎ ሜትር ሄደ? ስንት ሄደ? አይታችኋል? አሁን እኮ ብዙ ሄደናል። ብንጠይቀው አንድ 50 ሊሆን ይችላል። ምን ያደርጋል ማለት ነው? እየቆረጥን ነው ማለት ነው። ወጡ ያና ቡዕደሁ አሉ የአላህ መልእክተኛ። መንገዷን ደግሞ ቆረጥ አድርጋታል። ሰብሰብ አድርገዋል። ሳናስበው እንግባል። አዎ ሳናስበው ነው ጀነት መግባት ያለብን። ኢንሻአላህ አንገባ። ማንን ያስገባል? ማንን ያስገባል? አላህ። አዎ እንገባለን ኢንሻአላህ እንገባለን። አላህ ረሕመቱ ሰፊ የሆነ ጌታ ነው። ወጡ ያና ቡዕደሁ አለ። ግን ዱንያ የቸገረህ የከፋህ የወጣ ወረቀ ጊዜ ከአላህ ውጭ መፍትሄ የለውም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ። አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል፣ በራሱ መንገድ። የአላህ መልእክተኛ ምን አሉ? ሰው ልጅ እኮ ጠይቀው ይሰለቻል። መከራህን ነግረኸው የመጀመሪያ ቀን ያግዝሃል፣ ሁለተኛ ቀን ያዳምጣል፣ ሶስተኛ ቀንስ ቆይ ሌላ ሰው ላማክር ሌላ፣ አራተኛ ቀን ስልክ አያነሳም፣ አምስተኛ ቀን በመንገድ ቢያይ በዛ ይሄዳል። እውነታው ይሄ ነው ነው አይደለም? ነው ብር እኮ የምትጠይቀው አለቀ በቃ። ሁለተኛው ቀን ጀምሮ አናግረህ አላህስ ጠይቀኝ ነው የሚል። አቡ አንኳኳ ዝም ብለህ ነው የሚል። ዝም ብለህ አንኳኳ። እንዲያውም ስታንኳኳ ነው እኛ የሚመቸን ነው። አላህ አንኳኳ። እውነተኛ የመከራ የጭንቅ ጊዜ ጓደኛ፣ የረጅም ሰፈር አጓዳኝ ማን ነው? አላህ ነው። የአላህ መልእክተኛ ያሉት እኔ አላልኩም። አላህ የአላህ መልእክተኛ ምን አሉ? አላሁመ አንተ ሳሂቡ ፊ ሰፈር። ያ የመንገድ ጓደኛ ማን ነው? አንተ ነህ፣ አላህ ነህ። መንገዱ የደከመን ጊዜ አብረን የምንቆርጥ በጋራ ሆነን የምንሰጠው የማይሰለች ጥያቄያችንን የሚመልስ በሉ ደግማችሁ ጠይቁኝ የሚል ገና ሳናስበው ጥያቄው ከአፋችን ሳይወጣ ሰጥቶን የሚያበቃ ምላሹ ሰፊ የሆነ ጌታ ማለት አላህ ነው። ወንጀል የለም አለ፣ መከራ የለም አለ፣ ጭንቅ የለም አለ፣ ሀጃ የለም አለ። ሀጃ እኮ ብዙ አይነት እኮ ድህነት ብቻ ነው እንደ ሀጃ? ድህነት ብቻ እኮ አይደል። ዓለም መልኳ ተቀይሯል። ልጆቻችን እንኳን መያዝ አልቻለም። እነዚህ ልጆች ለማን ነው የምንሰጠው? ለአላህ ነው። አላሁመ ረቢ ለና አውላደና ነው። ጌታዬ ሆይ ልጆቻችን አንተ በምታውቀው አንተ በችሎታ አንተ መልካም ነው ባልከው መንገድ ተርቢያ አድርግልን። خلاص አቅም በላይ ረቢ ለና አውላደና። የግድ ትልልቅ ነገር አታስብ። اللهم انت الصاحب في السفر ያ ደግሞ الخليفة في الأهل والمال። ገንዘብና ልጅ ጥለን መተናል።
ቤተሰብ ጥለን መተናል አይደል? አልተውንም እንዴ? ለማን የተውነው? ለአላህ። አሁን እኮ ፋብሪካ ምናምን ስሪፌዝ ቢበላሽ ሰውዬው ይደውልና እዚህ ሆነን እኮ ነው ይደውልብን። ተበላሽቷል ስሪፌዝ ይሆናል። እኔ ምን አደርገዋለሁ? አሁን እዚህ ገብቷችኋል? አዎ መብራት ቢጠፋ ቤት እንኳን ካርድ አልቋል ብሎ ይደውላል። ሰው እኮ እንደዚህ ነው። ለማን የተውነው እንደሆነ ለአላህ የተውነው እስከሆነ አላህ ይሞላል። ያስቀመጥነው መክሉቅ ከሆነስ ፍጡር ከሆነስ ያስቀመጥነው አላህ ይሞላል። ምትክ አድርገን ኃላፊነት ሰጥተን የመጣነው ማን ነው? አላህ። አያችሁ ህይወት ኃላፊነት የሚሰጠው ለአላህ ነው። ለአላህ ስጡ፣ ለአላህ ስጡ፣ በእርግጠኝነት ለአላህ ስጡ። አላህ ምላሽ አለ፣ ምላሽ አለው አላህ። ከተሉ የአላህ መልእክተኛው الخليفة في الأهل والمال اللهم ጌታዬ ሆይ እንደው ሰፈር የሚያጋጥመው ነገር አይታወቅም። እቺ ምድር መከራ የበዛባት ናት። ያዝናት ስንል ያመለጠችን እማንወደውን ነገር ታሳየናለች። ወዳጆቻችንን ካጠገባችን ድንገት ትነጥቃለች። አሉን ያልናቸውን ነገሮች ሀብት ንብረታችንን፣ ልጆቻችንን፣ ቤተ ዘመዶቻችንን መከታ ይሆኑናል ያልናቸው ድንገት ነው የምትወስድብን። ወዳጆቻችን ድንገት ነው ከጎናችን ያለፉት ነው አይደለም? አሁን እየሄድን እዚህ መንገድ ላይ ጎማ ቢተነፍስ አልኩኝ እኮ አይደል? ማን ይመልሳል? ማንም እኮ አይመልስም። خلاص እዚሁ ሀሩር ላይ ተቀምጠን እንጠብቃለን እስከሚሰራ። መኪያ ነው። ምን አሉ የአላህ መልእክተኛ? ጌታዬ ሆይ በአንተ እንጠበቃለን አሉ። ሚዋአታ ይሰፈር ከጉዞ አስጠሊታ ጉዳዮች በአንተ እንጠበቃለን። ጉዞ አስጠሊታ ነገር አለ፣ በአንተ እንጠበቃለን። ወከአበት ልመንظር ደግሞ አይንን የሚያጠለሹ እንደው ለማየት የሚዘገንኑ መጥፎ ክስተቶችም ውስጡ አሏት። ከዚህ በማን እንጠበቃለን? በአንተ እንጠበቃለን። ትተን የመጣነው ደግሞ ልጅ አለ፣ ቤት አለ፣ ሀብት ንብረት አለ። ስንመለስ ባስቀመጥነው መልኩ እናገኘው አሉ የአላህ መልእክተኛ። ዱዓው ሰፈር ማለት ይሄ ነው። ህይወት ቆንጆ ምሳሌዋ በዚህ ዱዓው ሰፈር ውስጥ የተገለጠ። ምን ማድረግ ስንጀምር አላህ ታላቅ ነው ብለን መጀመር። ዱንያ ትቀላለች። አላህ ለዋለልን ውለታ ከእርሱ ውጭ ማንም እንደማያገራው ማመን። ያን ጊዜ ማመስገን እንጀምራለን። ያመሰገኑ ሰዎችን አላህ ይጨምራል። ዛሬ መጣችኋል። የመጀመሪያ ጊዜ መጣ ማለት እሺ፣ መጀመሪያ ጊዜ መጣችሁ። በጣም ብዙ ነው። ማሻአላ። ደግሞ መምጣት ይፈልግ ሰው አለ አለ አይደል? ሞልቷል አይደል? ደጋግመን ነው። አዎ ደጋግመን እኮ ሌላ ነገር የለውም። ሁለት ነገር ግን ማመን ያስፈልጋል። በማን ችሎታ ነው የመጣው? አላህ። መልሶ የሚያመጣው ማን ነው? ግን አመስግን፣ አልহামዱሊላህ አመስግን። እዚህ ቦታ በመድረስህ አመስግን። ያመሰገንን እንደሆነ ለኢንሸከርቱ ላዚደነኩም እጨምራለሁ አለ። አይ ወለኢን ከፈርቱ አይ ከፍዬን የመጣሁት ያልክስከን ከፍዬን የመጣሁት ቀን ኢነ ዐዛቢ ለሸዲድ ቅጣቴ በረታ ነው። አላሁ ስብሓነሁ ወተዓላ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚወዷትን መካ ከተማ ሲለያል ለራዱከ ኢላ ማዕድ አላቸው። እኛ በእርግጥ እንመልሳለን ወደ መነሻ አላቸው። እንመልሳለን፣ አብሽር አትጨነቅ አላቸው። ተመለሱ አልተመለሱ? ተመለሱ። አላህ የወዳጆቹን ውለታ አይረሳም።